ቪዲዮ የመስራት ድፍረቱ ጌታ መጣው ግን የምር ነው። እኔ ይሞላ ነበር ብለህ አንተ ደፍረህ ቲክቶክ ላይ ደካ ለነበረን ጓደኝነት እናመሰግናለን። ተለያይተናል። የሊቨርፑል ደጋፊዎች ኢሞና ዋትስአፕ ላይ ልቀቁት። ወዳለ ፈሩ ሼም ነው። ቻው 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 ዩናይትድ ጀማው ሊቨርፑል ማለት ነው። አለቀ ሊቨርፑል ማለት ነው። ቶተናምን በምንም አይነት ሁኔታ ውስጥ እናገኘው፣ በምንም አይነት ጠምብ ሸታታ ቡድን እኮ ቶተናም እናገኘው። በቃ እንደ እንክትክቱ ነው የምንወጣው። ቲኪ ምን አይነት ከጸባይ ከችሎታ ምን አይነት ሮበርቶ ፈርሚኖ አዲሱ ፈርሚኖ ጀማው አዲሱ ፈርሚኖ እያየነው ነው። ቲኪ የሆነች ተጫዋች በእናትህ አይዛክ ደግሞ ቶተናምን እንዳያገኘው በተለይ ቫንደበን የሚባሉ እንዲያቆመዋል ምናምን። ይሄ ደግሞ ኬርኬስ የሚባል በቃ አሉላ በሉት በቃ እልም ያለ ደንቆሮ አሉቲ በሉት በቃ ደንቆሮ። ዛሬ በጣም ሲሳሳት ነበር። በጣም የጎሉ ምንጭ ሪቻርልሰን ያስገባበት ምንጭ የኬርኬስ ስህተት ነው። ሊቨርፑል ግን ይለያል፣ በቃ ይለያል። አይዛክ ተጎርቶ ቢያወጣ ኑሮ ቶተናም ዛሬ ጨረሰ ነው ነበር። ኢኪቲኬ ጀመው ሊቨርፑል ማለት ነው። ዋንጫው መጣልሽ። ሊቨርፑል አሸንፏል። ጭራሽ አንድ የሊቨርፑል ደጋፊ በዛሬው ውጤት ማለት ነው እንዳትኮሩ። ምን አይነት ጨዋታ ነው የጨዋታችሁት? ጭራሽ አትችሉም። በቀይ የወጣው ማለት ነው ከእናንተ ነው የሚመስለው። ቀይ ስለለበሳችሁ ነው እንደዚህ የምትሆኑት እንዴ? ምን አይነት ጨዋታ ነው ቶተናሞች የሚጫወቱት? ተስፋ ቆርጠው ባለቀ ሰዓት ላይ መጫወት ይጀምራሉ። ምን አይነት ረበስ! ሁለቱም ቶተናምም ሊቨርፑልም ሺት ነውና መጨረሻ ላይ ሊቨርፑል የበለጠ ሺት ሆኖ ቶተናም ደግሞ በጣም በሺቱ ተሸነፈ። በስመ አብ ሮሜሮ ምንም የጸባይ የሚባል ነገር የሚያውቀው ነገር የለም ጭራሽ ማለት ሞመንተም ላይ የነበረን ቲም በቀይ ወጣበት። ያን ክሮስ እንኳን ቢጠቀሙበት ምን ችግር ነበር? ኢኪቲኬ ዛሬ ማገባ ይኸውላችሁ ቁምጣው ነው ወለቀባቸው። በስመ አብ ይሄ ሰውዬ በጣም አስጊ ነው ተናግሬያለሁ። ዘንድሮ ማለት ነው ከፈረሙት ስትራይከሮች በሙሉ አንደኛ ላይ ያስቀምጫለሁ። በጣም ነው የሚችለው ማለት ኢዛክ ጎል አገባ። ቨርትዝ የመጀመሪያ የፕሪሚየር ሊግ አሲስት ከ16 ጌም በኋላ የመጀመሪያ አሲስት። እኔ በጣም ነው ደስ ያለኝ በእውነት ቨርትዝ አሲስት በማድረጉ በጣም ነው ደስ ያለኝ። ማን ኢዛክ አገባ፣ ጎሉን አግብቶት ተጎርቶ ወጣ። ማን በጣም ከባድ ጉዳት እንደሆነ ያስታውቃል። እግሩን እያነከሰ ነው የወጣው። ግን በጣም ሺት ናችሁ። አሞሪምን በስሱ ይቅር ያልኩበት ጨዋታ 2 ቀይ ካርድ ወጥቶባቸው ደሆል ታይም ሲቀጠቅጡ የነበር እሱ ነው። ግን ያው ደሆል ታይም ስል 5-6 ደቂቃ ቢሆን ነው። ግን የፈለገ ቢሆን እንዴት ነው ሊቨርፑሎች 2 ሰው የጎደለበትን ቡድን በቃ እየተቀባበሉ ምናምን ማዛግ ያቃታቸው? በቃ እግር ኳስ አንዳንዴ በቃ ከስሌት ወደ ስሜት ካመራ አለቀ ነው። ዞሮ ሊቨርፑል 3 ነጥቡን ወስዷል። አሌክሳንደር አይዛክ ግን አሰቃቂ ጉዳት ገጥሞታ እስከምን ያህል እንደሚያርቀው አናቅም። ግን እኔ እንጃ እንኳን ቤቲንግ ተዘጋ እግር ኳስ አይገመት ይሆናል በጣም ማለት ነው። ለማንኛውም የሚመቻችሁ ፎሌክሽን ማገረስ ሊቨርፑል 3 ነጥብ አገኘ፣ ቶተናም አሸነፈ። በቃ ይሄ ነው ይህን ጨዋታ ያሳየም ማለት ነው። ገና በ33ኛው ደቂቃ ቀይ ወጥቶበት እንዴት ነው 99 ደቂቃ ሙሉ የሚቀጠቅጠው ቶተናም? እረ ሊቨርፑል ያሳፍራል። ከዳኛ ጋር ሆነ 2 ቀይ ካርድ ሙሉ አግኝተው ራሱ ሲቀጠቅጥ የነበረው ቶተናም ነው። ምንም አይነት ማስተባበያ የለውም። 3 ነጥብ የማይገባቸውን ውጤት ነው ያገኙት ማለት ነው። የማይገባቸውን ውጤት። ይሄ ወደ ሻምፒዮንሺፕ መውረድ ያለበት ክለብ ነው። አያችሁ አይደለ? ምን አይነት ግድያ ነው። አንድ ቲም ግን በቃ አረበስ ወይ የጭንቅላት ጉዳይ ወይ የሞመንተም ጉዳይ ነው እንጂ 9 ሆነው ሊቨርፑልን ያስጨንቋቸው 9 ሆነው። አረበስ አረ ምን አይነት ጨዋታ ነበር። ምን አላው ናቻ ቢፈቅዱላቸው በቃ እኛ እንድንዝናና። አረበስ 150 ሚሊዮኖች 200 ምናምን ሚሊዮኖች ዛሬ ተጣምረው ስራ ሰሩ። ኢሳቅና ፍሎሪያን ቨርትዝ ለኢሳቅ አሲስት አደረገለት። ልጁ መምታት የሚችለውን ኳስ ማለት ነው። ቨርትዝ ምን ያህል ለአሲስት ወይ ደግሞ እንደዚህ ለስታት በቃ ይሄ 0-0 ምናምን እየተቀለደበት ያለው ምን ያህል በቃ እሱን ለማጥፋት ዴስፐሬት እንደሆነ የምታውቁት። ጎል ጋር ሆኖ መምታት የሚችለውን ሁላ ኳስ ለአሌክሳንደር ኢሳቅ ሰጠው ማለት ነው። ሲጀመር ሚኮ አሁን ወጥተህ ቶማስ ፍራንክ አውት በል እንዴ! ለምንድን ነው ሪቻርልሰን ያስቀመጠው? አረ ምን አይነት ከሊቨርፑል ጋርማ ይነሳበታል። በቃ የካምባክ ሰው ነው ሪቻርልሰን። ተቀይሮ ገባ 80 ደቂቃ ላይ 83 ላይ ያገባላቸው። በቃ እሱ ብቻ ይባላል። ኧረ በስመ አብ። ለማንኛውም አሁን ማታ አርሴ ከኤቨርተን እንደዚህ ያበደ ጨዋታ እንደምታሳዩን አልጠራጠርም። ያው አርሰናል የማያገባበት ማለት ነው። አርሰናል የማያገባበት ያበደ ጨዋታ በዚህ መልኩ እንድናሸንፍ ራሱ ምክንያት ይዘው ወጡ። በቃ ቶተናም እንጂ እኛ
ማሸነፋችን የማይቀር ነገር ተናግሬያለሁ እኮ። ከዶሮ እንበላለን እኛ በተራችን ብለናል አይደል እንዴ? 2 ቀይ ምናምን ወጣ አልወጣ ሲጀመር ገንዘብ ማለት የጊዜ ጉዳይ ነው። ገንዘብ ደስታን ይገዛል ብያችኋለሁ አይደል? አይዛክ ሰተት ዊርት አሲስት ኤኪቲኬ በቃ እኮ እኛ ተመልሷል እኮ ቲሙ ሲጀመር እኮ። ከዚህ በኋላ አሁን ቀጣይ ማን ነው ነው ጥያቄው። ቀጣይ ማን ነው? ነው እቺ ቋጣሪ ራሱ ልታወራ መጣ ነበር ይሄ በቃ እስከ ዛሬ አብረን ነበር። እናመሰግናለን። ተሻሽተናል ማን በቃ ሌቭላችንን መለየት ነበረብን። ለዛ ነው እንደዚህ ያደረግነው። ቶተናም ግን አንገቱን ሰበብ ይዞ አለፈ። ይመቻቸው፣ ሰበብ ይዞ ይመቻቸው። ተናግረን አናፍርም እኛ። ይመቸን። ተመልሰን ምንም አንሰካከሳትም። የሊቨርፑል ደጋፊ ላትበላት እንደሆንሽ እንተዋወቃለን። አቤት ቶተናም ግን ምን አይነት አጫው ያረባ 2 ቀይ ካርድ ምን አይነት የድድብና ስራ ቢሰራ ነው ሊቨርፑል። እኔ እውነቷን ሐቁን ስናወራ ማለት ነው ሊቨርፑል የፈለገ መጥፎ አቋም ላይ ቢሆን ቶተናምን ከማሸነፍ ወደኋላ እንደማይል እናውቀዋለን። ቶተናም በቃ ሪቻርልሰን ብቻ ሁሌ ከየዓመቱ ተቀይሮ እየገባ ድራማ ያስመለክተናል። ምንድነው ይህን ሁሉ ሰዓት ጠብቀን በቃ ቶተናም ከሞተ በኋላ ይንፈራፈራል። ዝም ብሎ ምንም ላይ ቀይር ነገር። ሮሜሮ ሲወጣማ በጣም አበሳጨኝ። በጣም ምን አይነት ስራ እንደዚህ አይነት አረ በስማ ቶሌለው እንደዚህ አይነት የድድብና ስራ አይሰራም እኮ ጭራሽ። የሀገሩ ልጅ ነዋ ሲመንስ ማለት እንዴት በዛ ሰዓት የማይደረግ ነገር እኮ ያደረገው። ይሄ ሰውዬ ግን ምንድነው ኤሴል ነው የተጎዳው? እኔ አሳሰብኝ ካገባ በኋላ እንደዛ መሆኑ ማለት ነው። በጣም አስኪ ችግር ውስጥ ናቸው። ግን ምን አይዛክ ኖር አልኖረም ያገባው ኤኪቲኬ ነው የሚጠቅማቸው። ኤኪቲኬ ነው አሁን ላይ የሚገርም ጨዋታ ብንመለከትም ማለት ነው። ዞሮ ሊቨርፑል ለቶተናም እንደማያንስ እናውቀዋለን። ሊቨርፑል 9 ተጫዋች በረኛውን ከቀነስክ 8 ተጫዋች ያለበትን ስፐርስ ተጨንቆ ተጠቦ 2-1 አሸነፈ። እስቲ ዝም በል አንተ። እሺ ካልተጨነክ እንዳልተጨነክ እሺ አባቴ ካልተጨነክ እንዳልተጨነክ በራስ ቪዲዮ ንገራቸው። እኔ የራሴን ኦዲየንስ ልናገርበት። ተጨንቆ ተጠቦ ቀዝኖ ላይቭ ላይ እንዳለ እኮ ገብተህ ማየት ትችላለህ። ቲፎዞ ላይ ገብተህ ላይቭ ሚለው ላይ ሂድና ይሄን ጨዋታ ማየት ትችላለህ። ዲቤክ ሲቀዝን ማለት የመራ አይመስልም። ከወልቭስ ጋር እንደተጫወተ እስቲ ዝም በል አሸንፈን ነው ያው ያላሸነፍ ነው እኮ ተሸነፋሉ። አረ ቪዲዮን አበላሸብኝ። ሰው ያስቸገረኝ እኮ ተጨንቀው ማን ኖርማል ነገ ይሄ የሚያሳየው ነገ ማንቸስተር ዩናይትድ አስቶን ቪላን 2-1 ታሸንፍ ነው ማለት ነው። ሙያቡዬ ኬዝ ማለት ቸልሲም ተጨምራለች። ሶስታችሁም 29 ነጥብ ሆናችሁ ትላላችሁ። በትርፍ ጊዜያችሁ ለእንትን አቋጥሩለት ለማን ሲቲ ማለት ግን ዋንጫውኛ ነው። ከ30 ደቂቃ ጀምሮ እናሳያለን። ምን አለ በለ we are the gunners ና ላይቭ ላይ ሊቨርፑል ቶተናምን 2-1 አሸንፏል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። አይዛክ ዛሬ ጎል አስቆጥሮ ነበር ግን ተጎዳ። እውነት በጣም ነው ያሳዘነኝ። ጎሉን ባያስገባ ይሻል ነበር። በቃ እኔ ፕሪሚየር ሊግ ላይ የምመርጠው አጥቂ በቃ በጣም ሁሉ ነገር ያለው የሚያዝናና አሁን ያለበት ሁኔታ አይደለም ማየት ያለባቸውና አሁን እንደው ዛሬ ጎሉን አግብቶ ጨዋታው ላይ ቢቀጥል ኖሮ የሆነ ወደ ሪትሙ ይመለስ ነበር፣ ራሱን ያገኝ ነበርና ግን ተጎዳ። በቃ እኔ አሁን ትንሽ እንደው ለከፋ እንዳይሆን ነው ጉዳቱ፣ ቶሎ ወደ ሜዳ እንዲመለስ ነው የምመኝለት። በጣም ወደው አጥቂ ነው። አሁን ያለበት ሁኔታ አይደለም ማየት ያለብን። በጨዋታው ላይ 2 ካርዶች ነበሩ። ያም 2ቱም ካርድ የታዩት ከቶተናም ነው። እኔ ይሄ ልጅ እዚህ እየተጫወተ ያለው ይሄን የሚመስል አቋም ይዞ ብቃት ይዞ እዚህ እየተጫወተ ያለው በዚህ ባህሪው ምክንያት ነው። ከዚህ የተሻለ ትላልቅ ቲሞች መጫወት የሚችል ስኪል አለው፣ ግን በዚህ ባህሪው ምክንያት እዚሁ ትናንሽ ቡድን ውስጥ እንዲጫወት እድሜ ሙሉ በቃ ያደረገው ይሄ ነው እንጂ የሚገርም ስኪል ነው ያለው። ኤኪቲኬም ጎል አስቆጥሮ የጓደኛውን ልደት ሴሌብሬት አድርጓል። እንደ ኪሊያን ነው የሀገሩ ልጅም ጓደኛው ነው። የእሱን ልደት በማስመልከት ነው እንደሱ ሴሌብሬት ያደርገው። ኤኪቲኬ ጥሩ ሁኔታ ላይ ነው ያለው። ሊቨርፑሎች ምንም ቢሆን ፐርፎርማንስ ተወት 3 ነጥብ አግኝታችኋል። ምንም ቢሆን ወደ ሪትም ለመመለስ ማሸነፍ አስፈላጊ ነውና ጥሩ ስኬት ነው ብዬ አስባለሁ የዛሬ 3 ነጥብ። ለማንኛውም ጨዋታ ላይ ቢሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ምን አይነት ጨዋታ ተመለከትን ጋይስ? ቶተናሞች ተባጠሱ ነው የሚባለው። ሊቨርፑል እንደምንም ብሎ ሙሉ 3 ነጥብ ከቶተናም ሜዳ ይዞ መመለስ ችሏል። ምን አይነት እልህ አስጨራሽ ጨዋታ ነው የተመለከትነው ጋይስ። ከ60 ደቂቃ በላይ በጎል ላይ ተጫውቶ ቶተናም እውነት ክብር ይገባዋል ዛሬ
የቻለውን በሙሉ አድርጓል። ሊቨርፑል ከረፍት በኋላ ባስቆጠሯቸው 2 ጎሎች አሌክሳንደር አይዛክ እንደዚሁም ኤኪቲኬ 56 እና 66ኛው ደቂቃ ላይ አከታትለው ባስቆጠሯቸው ጎሎች 2-0 ሲመሩ ቢውሉም 83ኛው ደቂቃ ላይ ተቀይሮ የገባው ሪቻርልሰን ደግሞ ሊቨርፑልን ጭንቀት ውስጥ የከተተች ጎል ማስቆጠር ችሎ ነበር። ከዛ በኋላም ቶተናሞች እጅግ ተጭነው ነበር የመጨረሻዎቹን ደቂቃዎች የተጫወቱት። ሆኖም ተጨማሪ ጎል ሳያስቆጥሩ 2-1 ሊቨርፑል አሸናፊ ሆኖ መውጣት ችሏል። በዚህ ጨዋታ ላይ ገና ጨዋታው እንደጀመረ 33ኛው ደቂቃ ላይ ዣቪ ሲመንስ አላስፈላጊ ጥፋት ቨርጅል ቫንዳይክ ላይ ሰርቶ በቀይ ካርድ መሰናበቱ ለቶተናም ጨዋታውን የበለጠ አክብዶባቸዋል። ከዛ በኋላም ባለቀ ሰዓት ሮሜሮም እንደዚህ ሁለተኛ ቢጫ ካርድ ተመልክቶ በቀይ ካርድ ከሜዳ ተሰናብቷል። ለማንኛውም ምን አይነት ጦርነት የሆነ ጨዋታ ነው የተመለከትነው ጋይስ። እኔ ሊቨርፑል በጣም አደጋ ላይ ያለ ቡድን ይመስለኛል። በ9 ወይም በ10 ተጫዋች ለረጅም ደቂቃ ሲጫወት የነበረው ቶተናም በዚህ ደረጃ ጭንቀት ውስጥ ሊከተው ይገባ ነበር ብዬ አላስብም። ጎሎችን በጊዜ ቶሎ አስቆጥሮ ጨዋታውን መግደል ነበረበት። ለማንኛውም የትንፍጭው ዱቄቱን አምጪው ዋናው ሊቨርፑል 3 ሙሉ ነጥብ ይዞ ተመልሷል። 3 ተከታታይ ጨዋታዎች በፕሪሚየር ሊጉም ማሸነፍ ችሏል ዘንድሮ። ለማንኛውም ስለዚህ አስደናቂ ፊልም ያየንበት ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ቋጣሪ ወያላ ግባና አውጣው፣ ግባና አውጣው። ምን አይነት ጦርነት የሆነ ጨዋታ ነው ያየነው? ፍጅት የሆነ ጨዋታ። ልጃችንን በላበን እንጂ ቀርጥፎ በላበን እንጂ አሌክሳንደር ኢሳቅን የሚገርም ጨዋታ ነው ያየነው። አይታላ ኢንቨስትመንታችን እንዴት እየሰራ እንደሆነ፣ ሀብታችን ያፈሰስነው ኢንቨስትመንት እየሰራ እንደሆነ። ፍሎሪያን ቪርስ አሲስት፣ አሌክሳንደር ኢሳቅ ጎል፣ ሂጎ ኤኬቲኬ ጎል። አይታላ እንዴት እንደሚሰራ ነግራችሁ ነበር እኮ። ጊዜ ስጡት ይሄንን ቡድን ሲዋሃድ ብያችሁ ነበረ። ተዋሃደ። ግባና አውጣው አሁን። በሚያሳዝን ሁኔታ ግን አሌክሳንደር ኢሳቅ እንግዲህ ተቀይሮ ገብቶ አግብቶልን በአሰቃቂ ሁኔታ ተጎድቶታል። በአሰቃቂ ሁኔታ አስቀያሚ የሆነ ጉዳት ነው። ጉልበቱ ላይ ነው እያለቀሰ ምናምን ይዘውት ነው የወጡትና በጣም ያሳዝናል። ከዛ ውጪ ግን ማለት ነው የሚገርም 3 ነጥብ። ሂጎ ኤኪቲኬም ማግባት አላቆምም ብሏል። አባቴ የፕሪሚየር ሊጉ ምርጥ ሳይኒንግ፣ ከአጥቂዎቹ ሁሉ ምርጡ ሳይኒንግ ሂጎ ኤኪቲኬ ነው። ማግባት አላቆምም ብሏል አባቴ። የሚገርም ጨዋታ ነበረ። ስፐርሶችን ሳላደንቅ ግን አላልፈም። በ8 ተጫዋች ለ10 ደቂቃ ለ9 ደቂቃ ያደረጉት ነገር ኢስ ክሬዚ። በሁለት ቀይ ወጥቶባቸው። ሮሜሮ ደደብ ነው። ሮሜሮ ከብት ነው። ሮሜሮ አያ ነው። አስበው ሪቻርድሰን ተቀይሮ ገብቶ አግብቶላቸው ወደ ጨዋታው መልሷቸው ካፒቴኑ የማይረባ ጥፋት ሰርቶ ቡድኑን አስበላ። እኛ ግን ይመቸን እንችላለን። ሀገራችን ውስጥ ደግሞ ሚኮስፐርስ ራሱ ወላጅ ማምጣት አለበት። እንደዚህ ዲሲፕሊን የሌለው ቡድንን እንዴት ነው የሚደግፈው ሚኮስፐርስ? እንዴ አንዴ ለዶሮዋ ጀማው፣ አንዴ ለዶሮዋ ሞቅ ያለ ጭብጨባ። የትኛው ዶሮ እንዳትሉ ይመረጡና ደስ ላላችሁ ዶሮ አጨብጭቡ። እኔ ግን ዛሬ ነጯ ዶሮ ማለት ነው እንዴት ጥሩ እንደነበረች አንተ በቀይ ወጥቶባት ያሳየችው ተጋድሎ። አንዳንዴ ተሸናፊን ማድነቅ መቻል አለብን። ሁሌ እኮ መተን እዚህ ያሸነፈን ቡድን ብቻ ማድነቅ የለብንም። በቃ ግን አንድ ስህተት አግኝቼባታለሁ ዶሮዋ ላይ። ምንድነው እሱ? የዲሲፕሊን ችግር ነው። በቃ ዣቪ ሲሞንስ የሚሉት ተመልከቱት። ከኋላ ሄዶ ሃንግ ነው እንደሚሰራው መራግ። ምን አባክል ሰራ ነው ሰው እንደዚህ ከመሬት ተነስተ ምረግጠው እንዴ? የሱ ይገርማል እንዴ? ሮሜሮ የሚሉት ራሱ እንዴ ኮናቴ ልቡን ካለወለቁት እንዴ አይ አያና እንዴ አንተ እንዴ አይደረግም። እና ዛሬ ቶትናም ሊያዩ ትልቁ ግድፈት ምንድነው? የወላጅ ክትትል ያስፈልጋል። ወላጅ ማምጣት ያለባቸው ተጫዋቾች አሉ። ሀገራችን ውስጥ ደግሞ ሚኮስፐርስ ራሱ ወላጅ ማምጣት አለበት። እንደዚህ ዲሲፕሊን የሌለው ቡድንን እንዴት ነው የሚደግፈው ሚኮስፐርስ? እንዴ ይሄ እኮ የሚያሳየው ሚኮስፐርስ ራሱ ዲሲፕሊን እንደሌለው። በቃ እንዴት አንተ ወይኔ ገተውና ዛሬ በእውነት እኔ እንደው መጨረሻ ላይ አቋጠርኩላችሁ። ምን አገባኝ? እኔ እኮ አገባኝም እኮ ስለዚህ ጨዋታ ግን ቋጠርኩላችሁ። በቃ በተለይ ሪቻርድሰን ሲገባ ማለት ነው እንደሚያስቆጥር በጣም እርግጠኛ ነበርኩኝ። እንደ ሊቨርፑል የሚቀነው ቡድን የለም ጎል ለማስቆጠር። እና ቶትንሃም ላሳየው ግን ተጋድሎ አስገርሞኛል። ሊቨርፑል ደግሞ ወሳኝ 3 ነጥብ አንስተዋል። ጀማው ይመቻችሁ። በስመ አብ ምን ግድያ የሆነ ጨዋታ ነው ያየነው። በእናታችሁ እንዴት ነበር ጨዋታው? በእናታችሁ እስኪ የሊቨርፑል ደጋፊዎች ደግሞ እናንተ መጠየቅ የምፈልገው በዚህ ጨዋታችሁ በዚህ አቅማችሁ ነው ፕሪሚየር ሊጉን የምትቀጥሉት? በ10 ተጫዋች በቀይ ወጥቶላችሁ እንደዚህ የኪቲኪና ውጎ ኪቲኪና አሌክሳንደር ኢሳቅ የሚፈልጉ ተጫዋቾች አግብተውላቸዋል። ግን ቢሆንም በዚህ አቋማችሁ ነው ፕሪሚየር ሊጉን የምትቀጥሉት ወይ? ሚኮስፐርስ ይመችሽ። በ9 ተጫዋች አስጨነቀው፣ ሊቨርፑልን አስጨነቀው። ይመችህ። ከምሬን ነው የምልህ። እስቲ እንዴት ነበር ጨዋታው? ኮሜንት ሴክሽን ላይ አስቀምጡልኝ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። የሊቪ ደጋፊ ደግሞ የምሬን ነው የምላችሁ። ሆነስት የምራችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አቋማችሁ በዚህ ነው የምትቀጥሉት ማለት ነው?
ምን አይነት ጨዋታን የተመለከትነው? እኔ ሻውን ግን ልደሰት ልከፋ ሊቨርፑል እንደዚህ አልነበረም ማሸነፍ የነበረብን። ሊቨርፑል እንዴት ነው ቀይ ወጣበት ክለብ ላይ ኳስ ተቆጣጥሮ መጫወት ያቃተን? ኢቭን ሮሜሮ እንኳን ከወጣ በዛች ደቂቃ እንኳን በቀይ ካርድ እንኳን ወጥቶ ኳሱን እንኳን ተረጋግተ መጫወት አልቻለም። ያው እንደምንም አሸንፈን ወጥተናል። ፋሚሊ ኮንግራ። ጨዋታው እጅግ በጣም ፋውል የተቀላቀለበት ነበር። ቶተናሞች እጅግ በጣም እኔ ደርቢውንን እንዴ ሳናቀው ወይስ የበላይነት ስላለን ነው እዚህ ክለብ ላይ ዛሬ ፋውል በፋውል በቃ ግን በቃ ለማንኛውም ኮንግራ ፋሚሊ እጅግ በጣም ደስ ብሎኛል። ያው እየተሻሻለን እየመጣንን ማለት ይቻላል። ፍሎሪያን ቨርትስ የመጀመሪያ አሲስቱን እንግዲህ ማድረግ ችሏል በእንግሊዝ ፕሪሚየር ሊግ ማለት ነው። ዋው ይቀጥላል። አሲስቱ እንግዲህ ተከፍቷል ሊቨርፑል። አሌክሳንደር ኢሳቅም እንግዲህ እጅግ በጣም የሚያምር ጎል አግብቶ ነበር። እሺ አሁን ለሱም ልደሰት ልከፋ ተጎድቶ ወጣ። አረ በስመ አብ እጅግ በጣም ይደብራል። ያው ዩጎ ኤኪቲኬ ደግሞ በየጨዋታው ጎል ይሄ ተጫዋች አረ በስመ አብ ቃላት የለኝም። ከምሬን ነው የምላችሁ ቃላት የለኝም። እኔ ብቻ ደስ ብሎኛል። ከምሬን ነው የምላችሁ። ግን በዚህ መንገድ አሸንፈን መውጣት አልነበረብንም እንዲህ ተጨናንቀን። ለማንኛውም ኮንግራ በዘንድሮ የውድድር ዓመት ማለት ነው የአራዳ ልጆች ሊቨርፑሎች ያስፈረሟቸው ተጫዋቾች በዚህ ጨዋታ ላይ ሁሉም ከጎል ጋር የተነካኩ ነበሩ ማለት ነው። ለአሌክሳንደር አይዛክ ጎል ማስቆጠር ፍሎሪያን ቨርትስ በፕሪሚየር ሊጉ እንግዲህ አሲስት ማድረግ ችሏል ማለት ነው። እንደዚሁም ደግሞ ሁጎ ኢኪቲኬ ሁለተኛውን ጎል ሲያስቆጥር ከረጅም ጊዜ ጉዳት በኋላ የተመለሰው ማለት ነው ጀሬሚ ፍሪምፖንግ እንዲሁ አሲስት ማድረግ ችሏል ማለት ነው። እንደዚሁም ደግሞ ጨዋታውን ምን አለፋችሁ በመሃል ላይ ሲቆጣጠሩት የነበሩት ጆን ብሩክስ ዳኛው ማለት ነው። በቃ ምንም ማወዛገብ ስታይላቸው ነው ያራዳልች። በቃ ሸቃባ ስማቸው ቀጥል ስማቸው ሁሉ ሸቃባ ነው ተብሎ የሚጣሩት በቃ ምን አለፋ ያራዳ ልጅ ጨዋታ መረበሽ ምናምን በቃ የሳቸው ስታይል ነው። ከማይክል ኦሊቨር ጋር ውድድር ውስጥ የገቡ አሰልጣኝ ብቸኛ እሳቸው ናቸው። ቆምሮ የሚገቡም ይመስለኛል ያራዳ ልጅ። ብቻ ምን አለፋ ሊቨርፑል ግን ቀስ በቀስ ራሱን እያገኘ የመጣ ይመስላል። ወደ 6ኛ ጨዋታ ነው ይሄ ሊቨርፑል ሳይሸንፍ፣ እንዲሁም ደግሞ ተከታታይ 3ኛ ጨዋታው ነው ማለት ነው ቀጥታ ሲያሸንፍ ማለት ነው። ሊቨርፑል ቀስ እያለ እየተሻሻለ የመጣ ይመስላል። እንደዚሁም ደግሞ የፍሎሪያን ቨርትስ ቀስ በቀስ ወደ ፕሪሚየር ሊጉ እየተላመደ መምጣቱ እጅግ በጣም አስገራሚ ነው ብዬ አስባለሁ። በዛሬው ጨዋታ እጅግ በጣም ድንቅ ነበረ። ያሳለፍነውም ሳምንት እንደዛው። ሀሳብ አስተያየታችሁን ኮሜንት ላይ አራዳ ልጆች ፕላስ ምልክቱ የእናንተ ነው። ሼር ኮፕሊንክ ይደረግ።